ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። በዚህ ያነሳው ሐሳብ ግን ትክክል ነው። እሸቱም ደግሞ በዛ ቪዲዮ ላይ የቤተ ክርስቲያን በሙሉ ሪፐብሊካን ጋርድ ነኝ አለ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። በዚህ ንግግር አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም ማሰባሰብ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር ወርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው በሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባት። ያነሳው ሐሳብ ግን ትክክል ነው። ግን እሱ አልነበረ ማውራት ያለበት። የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ። ያነሳው ሐሳብ በጣም ትክክል ነው። ባምቢ ቸርች መግባት አትችልም አላለም። ትችላለች። እኔም የምስማማበት ነው። እኔም እችላለሁ፣ ሌላ ነፍሰ ገዳይም ይችላል። ግን ቤተክርስቲያንን በአደባባይ ሪፕሬዘንት ሊያደርግ የሚያስፈልግ ሰው ራሱን የጎሸመ ወይ ራሱን የገራ ሰው ነው። ቤተክርስቲያን ከውጪ ስትታይ ቤተክርስቲያንን ለመሰላችሁ አሁን ቀደም ያነሳችሁት ሐሳብ ያገባ ሰው ቄስ መሆን አይችልም ወይ ቅስና እንትን ምናምን እንደምትሉት ማለት ነው። ስርዓት አለው። ኤቭሪቲንግ ስርዓት አለው። ስለዚህ አንድ ቄስ ለዛ ነው እኮ ብዙ ጊዜ እንትን የምንለው አንድ ቄስ ጠጥቶ ሲሳከር ብታዩት ምንድነው የምታስቡት? ከሱ አልፎ እግዚአብሔርን ወደ መጠራጠር ትሄዳላችሁ። እኔ ብዙ ጊዜ እግዚአብሔር እንዳለ 100% ማምን ሰው ነኝ። በእግዚአብሔር ቤት ያደኩ ሰው ነኝ። እግዚአብሔር እንዳለ ማምን ሰው ነኝ። ግን ጥርጣሬ የሚፈጥርብኝ ታይም አለ። በቀል የእግዚአብሔር ነው ይባላል። ቅድም እንዳነሳዋላችሁ እግዚአብሔር ፈራጅ ነው ምናምን። ምድር ላይ ግን ብዙ ጊዜ የተሳካ ላይፍ የሚኖሩት በጣም ባለጌ ሰዎች ናቸው። ጥሩ ሰዎች ቶሎ ይሞታሉና እግዚአብሔርን አንዳንዴ ኩዌሽነብል ያደርግብኛል። እግዚአብሔር ሆይ ፍርድ ዘግይቶ ይሆን? እከሌ እኮ እያጭበረበረ በጣም አሪፍ ላይፍ እየኖረ ነው። እከሌ እኮ እንዲያረገ ሰዎችን እያሰቃየ ሰዎችን እየገደለ የብዙ ሰው ደም እጁ ላይ እያለ የተስተካከለ ላይፍ እየኖረ ነው። የለህም ወይ ብለን እንጠራጠራለን ግፍ ሲሰራ። at the same time አንድ ቄስ ወጥቶ ቢሰክር ወይ ደግሞ ከሴት ጋር ብታዩት ሲያመነዝር ብታዩት ምንድነው የምታስቡት? የመጀመሪያ ጥርጣሬ እንዴ እግዚአብሔር ለቤቱ ቀና አይደል እንዴ? ቤቱን እንደዚህ የሚያቆሽሹ ሰዎች እንዴት ዝም ይላል? እኛስ እሺ ውጪ ነው የምንኖረው። ቤተክርስቲያን አጠገብ ግን ያሉ ሰዎች እንደዚህ ሲያረጉ እንዴት ዝም ይላል? አሁን ለምሳሌ በጣም ብዙ ብር ሲጭበረበር ለቤተክርስቲያን የተለመነ ሰው እንትን ቤት ሲገዛ የሚገርም ሃይሩፍ ምናምን ሲነዳ እግዚአብሔር እንዴት ነው ምናምን እንላለን። ስለዚህ ያ ደግሞ ብዙ ሰው ያስታል። ብዙ ሰው ስለሚያስት ቤተክርስቲያን ሪፕሬዘንት የሚያረጉ ሰዎች መለየት አለባቸው። ወር ደግሞ ከተለዩ በኋላ ወደዛ ስራ የማይመለሱ ሰዎች ቢሆኑ ጥሩ ነው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ይጠፍታል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም።
እነሱ 30 60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። በመጀመሪያ እሸቱ ምንም አይነት ኤሌመንት የሌለው ከመሬት ተነስቶ ባምቢን እንዳጠቃ ተደርጎ መሳሉ ልክ አይደለም። እቺን ሴትዮ ረፊ የሚላት ሰው ያስፈልግ ነበር። ረፊ ሰከነበይ የሚላት ሰው ያስፈልግ ነበር። ሶ ምናልባት እሸቱ ግን ትክክለኛ ሰው አልነበረ። ምክንያቱም እሸቱም ደግሞ በዛው ቪዲዮ ላይ የቤተ ክርስቲያኖች በሙሉ ሪፐብሊካን ጋርድ ነኝ አለ። እኔ ያልባረኩት በሙሉ እንዳያልፍ፣ እኔ ቀለቤ ያልወደደው ሰው በሙሉ በዚህ ደጅ እንዳያልፍ ማለቱ እሱም ልክ አይደለም። ኢንፋክት ካስፈለገ የሀገር ባምቢ ነው ቤተክርስቲያኖች መሙላት ያለበት። በብዛት ወንበዴ ነው መሙላት ያለበት ቤተክርስቲያን፣ ያው ለመሻሻል ማለት ነው። ሶ በቀጣይ ባይስ ያለው ነው ተዚያ ላይ ጥሩ ሄደ አግማማው ነው ምናምን የሚል አለ። ባይስ የሚባል አንድ ቆንጆ የሚሞክር ልጅ አለ ቲክቶክ ላይ። እሱ ያለው ነው የመጣው። ሶ ኮነና አይ እንደሷ ከመተኑ ነው የኤአይ ግዙኝ አይባልም። ምክንያቱም መልእክትህን በሙሉ ነው የሚያፈርሰው፣ በጣም ነው የሚያፈርስብህ። እና በስተመጨረሻ እህቴ ባምቢ ፈጣሪ ቻንስ ሰጥቶሻል። አሁንም ህዝቡ ካንቺ ጋር ተመልሶ እንቅስቃሴ እያደረገ ነው። ሶ ይሄኛውን የምር ንስሐ፣ ይሄ ግርግሩን ትተን የምር ንስሐና ወደ ፈጣሪ መመለስ ጊዜ ብናደርገው ጥሩ ነው። አት ዘ ሴም ታይም ግን ይሄ ግጭት በዚህ ከቀጠለ መሀል ገብተን ያው ሳይድ ምን ይዞናል ስለምቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ ሰርታችሁ ማታውቁ ወንዶችላ ቪዲዮ እየሰራችሁ አንቺን ማን ይፈልግሽ? አንቺ እንዴ እኔ የምፈልገኝ የራሴ ሰው አለኝ እንዴ። እኔ እኮ እናንተን አልፈለግኳችሁ። ምን ሆናችሁ ነው? ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ። በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ። ምክንያቱም ደግሞ ላይክ የኔ ሪአክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወርክ መሰደብ ይወድልኛል እንዴ? ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። ልክ ቦኒ በመጥፎ ኮሜንት ስትሞት ማለት ነው አንተ ነህ አንዱ ገዳይ። እንዳንተ አይነቱ ጣት ቀሳሪ ነው የሚገላት ገባ። ከዛ ግን ልክ ጣና ገዳማት ለሄደ እግራቸው ስር ተንበርክከህ የተማርከው አባት ስለ ቦኒ የተናገሩትን ስብከት ስማ ቁጭ ብለህ ስለ ቦኒ የተናገሩትን ስብከት ስማ ቁጭ ብለህ እሺ። አየህ ልቦናህን ሰብስበህ ለዩቲዩብ ሳይሆን እግዚአብሔርን ለማወቅ ብትሄድ ኖሮ ያሉትን ትሰማቸው ነበር ከልብ። ግን አንተ የሄድከው ለቪው ስለሆነ ያሉትንም አልሰማሃቸውም። እዛ ድረስ ሄደ ከዚህ ባህር ዳር ድረስ ተሻግረህ ማለት ነው። እሳቸው ግን ምን አሉ? ጥሩ
ማውራት ካልቻልክ አፍህን ዝጋ አሉክ። ልክ ለእናንተ አይነቱ ማለት ነው። እኔ ካንተ በጣም እሻላለሁ። አየክ አሁንም እንዳንተ ወርግጥቅጥ ያለ ቃል እየተናገርኩ አይደለም። አንተ ግን ሱፍህን ለብሰህ በጣም የወረደ ንግግርህን ተናገርክ። ምን ያህል በእግዚአብሔር እንደምታመን ታውቃለህ ማለት ነው። የኔ አባት በዚህ ሰዓት እግዚአብሔር መጥቶ እናንተ ላይ ቢፈርድብን ሁላ ደስ ይለኛል። ያን ያህል አሁን ቢፈርድብን በእውነት ስለማውቀው ራሴን ማለት ነው። ምግባር የሌለኝ ሊሆን ይችላል፣ መጥቼ ብዙ ነገር ላደርግ እችላለሁ እናንተ ፊት ማለት ነው ጋይስ። ግን እኔ እግዚአብሔር ሲጠብቀኝ፣ እኔ እግዚአብሔር ሲወደኝ በጣም ትንሽ የህፃን ልጅ ልብ ነው የሰጠኝ። የህፃን ልጅ ልብ። እሱ ደግሞ ከምንም ያወጣኛል። ክፋት እንዳላስብ ምን እንዳላስብ ጥሩ ነገር ብቻ እንዳስብ አድርጎ ነው የሰራኝ እግዚአብሔር ሲሰራኝ ራሱ ማለት ነው። ለዛ አንተ ግን ይኸው ማርያምን የምሬን ነው። ልብህ ላይ መስራት አለብህ። በጣም ልብህ ጥቁር ነው። ይሄ ከኔ ብቻ አይደለም፣ ከአባቶች የሚመጣ ንግግር ነው። በጣም ካጠገብ ካሉ ሰዎች የሚመጣ ንግግር ነው። ከተማሪዎች የሚመጣ ንግግር ነው። በጣም ልብህ ጥቁር ሊሆን ነው የሚያወሩብህ። እመቤቴ በጣም ያስጠላ ልብ እንዳለክ። ስለዚህ ይሄ ልብ ይዘክ ቤተክርስቲያን ስላወራክ የምታታለው ባለው ህዝቡን ነው። እኔ አሁን ስለጨፈርኩ ህዝቡ ባለጌ ያደርገኛል። አንተ ደግሞ ስለ ቤተክርስቲያን ስለምታወራ ህዝቡ ጥሩ ያደርጋል። መድኃኒዓለም ግን የሁለታችንን ልብ ያውቃል። ባይ ልክ ቦኒ በመጥፎ ኮሜንት ስትሞት ማለት ነው አንተ ነህ አንዱ ገዳይ። እንዳንተ አይነቱ ጣት ቀሳሪ ነው የሚገላት ገባ። ከዛ ግን ልክ ጣና ገዳማት ላይ ሄደህ እግራቸው ስር ተንበርክከህ የተማርከው አባት ስለ ቦኒ የተናገሩትን ስብከት ስማ ቁጭ ብለህ፣ ስለ ቦኒ የተናገሩትን ስብከት ስማ ቁጭ ብለህ። እሺ አየህ፣ ልቦናህን ሰብስበህ ለዩቲዩብህ ሳይሆን እግዚአብሔርን ለማወቅ ብትሄድ ኖሮ ያሉትን ትሰማቸው ነበር ከልብህ። ግን አንተ የሄድከው ለቪው ስለሆነ ያሉትንም አልሰማቸውም። እዛ ድረስ ሄደህ ከዚህ ባህር ዳር ድረስ ተሻግረህ ማለት ነው። እሳቸው ግን ምን አሉህ? ጥሩ ማውራት ካልቻልክ አፍህን ዝጋ አሉክ። ልክ ለእናንተ አይነቱ ማለት ነው። እኔ ካንተ በጣም እሻላለሁ። አየክ አሁንም እንዳንተ ወርግጥቅጥ ያለ ቃል እየተናገርኩ አይደለም። አንተ ግን ሱፍህን ለብሰህ በጣም የወረደ ንግግርህን ተናገርክ። የባምቢ ጉዳይ እንኳን እግዚአብሔር ምስክሬ ነው፣ የእሷ ጥፋት ነው። ምክንያቱም በሰዎች ስራ ነው የመጣሽው። አንቺ ነው ኮሚሽን የለመዱ ሰዎች አንቺ ሊለቁሽ ነበር እንደፈለግሽው። እንደው ቪዲዮ ስለሰሩብሽ አመስግኝ። እኛን ይኸው በየፍርድ ቤት እያንከራተቱ ነው የኮሚሽን ስራችሁ ይቅር ስላል ማለት ነው። የተወሰኑ ሰዎች እኮ ሀብት የሚያግበሰብሱበት ቦታ ነው። እንዴት ደሽ ነው ገዳም አስተዋወቃለሁ ብለሽ ገዳም የሰራሽው? እንዲማ ብናደርግ በቃ ዛሬ በህይወት የለንም። ኮሚሽን አትያዙ፣ ከቤተክርስቲያን ላይ ህዝቡን በልመና አታሰቃዩ ስላልናቸው አይደል የሁሉ መከራ መጣብን። አንቺ ሄደሽ ገዳም አስተዋወቅሽ። አንቺ እንደው በህይወት መምርሽ እግዚአብሔርን በጣም ሰው ይወድሻል።